ጤና ይስጥልን። ይሄ ባይለርን አካዳሚ ነው። ገደፋው እባላለሁ። በወሎ ዩኒቨርሲቲ የባዮሎጂ ዲፓርትመንት የማይክሮባዮሎጂ መምህር ነኝ። እንግዲህ ባይለርን አካዳሚ በባለፈው እንደተነጋገርነው በመጀመሪያው ፓርት ማለት ነው ከ9ኛ ክፍል እስከ ዩኒቨርሲቲ ድረስ ባዮሎጂካል ሳይንስን በሁሉም አይነት ቶፒኮች በደንብ ዲፕሊ ለተማሪዎች የሚጠቅም አልፎ አልፎም ደግሞ ለአስተማሪዎች እንደ ጋይድ የሚያገለግሉ ቪዲዮዎችን እንሰራለን። የኦንላይን ትምህርቶችን በማዘጋጀት ኦንላይን አክሰስ እናደርጋለን። በተመሳሳይ እስካሁን ከ2010 ጀምሮ እስከ 2017 ድረስ ኤስኤልሲ ኤግዛም ሊሚት የሆኑ ጥያቄዎችን የባዮሎጂካል ኩዌሽኖችን እንሰራለን። በኦንላይንም በቪዲዮም አክሰስ ይደረጋሉ ማለት ነው ከነ መልሶቻቸው። እንዲሁም ደግሞ ሪዝን አውት እያደረግን እሱ ላይ እንሰራለን። 9ኛ ክፍል ላይ ፎከስ የምናደርግባቸው ቻፕተሮች ትኩረት ለማድረግ ያክል 9ኛ ክፍል የመጀመሪያው ኢንትሮዳክሽን ቱ ባዮሎጂ ነው። ሶ ባዮሎጂ እንግዲህ በጣም አሜዚንግ ሰብጀክት ነው። ባይ ዘ ዌይ በጣም ላብ የሚደረግ በተማሪዎች ደረጃ ደግሞ በጣም የሚወደድ ነው። ምናልባት በማትሪክ ኤግዛም ላይ ተማሪዎች 100% አያመጡትም። ብዙ ጊዜ ያው አልፎ አልፎ ከበር ለማድረግ ቶፒኩ ዋይዝ ስለሆነ ምናልባት እሱን ማኔጅ ከማድረግ አኳያ ሊሆን ይችላል። ስለዚህ ከ9ኛ ክፍል የጀመርነው አንዱ ምክንያት በተለይ 12ኛ ክፍል ላይ ሲኤቢሲ ጥያቄዎች ከ9ኛ እስከ 12ኛ ክፍል ፎከስ ስለሚያደርግ አሁን በአዲሱ ሙሉ በሙሉ በአዲሱ ካሪክለም ከ9ኛ ክፍል እንጀምራለን ማለት ነው። የመጀመሪያው ኢንትሮዳክሽን ቱ ባዮሎጂ ዲፊኒሽኑን ለምን ባዮሎጂ እንደምናጠና ሳይንቲፊክ ሜቶድስ ምን እንደሆነ ወይም አንድ ነገር ሳይንቲፊካሊ እንዴት አኬር እናደርጋለን ወይም ሪሰርች ብንሰራ ላቦራቶሪ ኤክስፐሪመንት ብንሰራ ምን አይነት ሳይንቲፊክ ፎሎ ይኖረዋል የሚለውን የምናይበት ነው። ቱልስ ኦፍ ኤ ባዮሎጂስት 1.4 ቱልስ ኦፍ ኤ ባዮሎጂስት የሚል ቶፒክ አለ። በተመሳሳይ እንግዲህ በላቦራቶሪ ውስጥ የሚያስፈልጉ ኮመን ቱልስ አሉ ወይም ደግሞ የላቦራቶሪ ማቴሪያልስ አሉ ማለት ነው። ወይም እንዲሁም አድቫንስ የሆኑ ኢንስትሩመንቶች አሉ። እነዚህም በደንብ እዛው ላብ ላይ ሆነን የምናይበት ይሆናል ማለት ነው። እነዚህም በሌክቸር ሳይሆን ከበር የምናደርጋቸው እያንዳንዱ ከማይክሮስኮፕ ጀምሮ ያሉትን ማቴሪያሎች እያንዳንዱን እዛው ላብ ላይ ዲሞንስትሬት እያደረግን የምናሳይበት ይሆናል። ፊልድ ቱልስም በተመሳሳይ በዚህ ውስጥ በፊልድ ለሚሰሩ ሪሰርቾች ወይም ለሚሰበሰቡ ዳታዎች ሊያግዙን የሚችሉ እንደ ባይኖኩላር እና ሃንድ ሌንስ ሌሎች የፊልድ ማቴሪያሎችን እናያለን። ላይት ማይክሮስኮፕ ፓርቱን ላይት ማይክሮስኮፕ፣ ኤሌክትሮን ማይክሮስኮፕ እነዚህ በደንብ ፓርታቸውንም ዲፈረንሳቸውንም እናያለን ማለት ነው። ጀነራል ላቦራቶሪ ሴፍቲ ሩልስ ተማሪዎች በላብ ውስጥ ምንም አይነት አደጋ እንዳይደርስባቸው ምን አይነት የላቦራቶሪ ህጎችን መከተል ይኖርባቸዋል የሚሉትን በደንብ እናያለን። እዛው ላብ ውስጥ ነው ይሄን የምትማሩት። ዩኒት 2 ካራክተሪስቲክስ ኤንድ ክላሲፊኬሽን ኦፍ ኦርጋኒዝምስ እናያለን። የሊቪንግ ቲንግስ ካራክተሪስቲክስ በሰፊው እዚህ ጋር እናያለን። ታክሶኖሚ ኦፍ ሊቪንግ ቲንግስ ለምን ኦርጋኒዝምስን ወይም ሊቪንግ ቲንግስን እንዴት ዲቫይድ ማድረግ አስፈለገን፣ ለምንድን ነው ክላሲፋይ የምናደርጋቸው የሚሉትን ፕሪንሲፕሉን እናያለን። ሄራርኪውን ባዮሎጂካል ክላሲፊኬሽን ሄራርኪውን እናያለን። ሪሌቫንስ ኦፍ ክላሲፊኬሽን፣ ሊኒየር ሲስተም ኦፍ ኖሜንክሌቸር፣ ኪንግደም ሲስተም ኦፍ ክላሲፊኬሽን፣ ኪንግደም ሞነራ፣ ፕሮቲስታ፣ ፈንጃይ፣ ፕላንቲያ፣ አኒማሊያ እነዚህ እናያለን። ሪኑድ ታክሶኖሚስት ኢን ኢትዮጵያ። ስለዚህ አገራችን ምርጥ ታክሶኖሚስት አሏት ወይም ሌሎች ባዮሎጂስት አሏት። ስለዚህ እነዚህ በዚህ ምዕራፍ ሪኒውድ ታክሶኖሚስት ኢትዮጵያ በሚለው ሪኒውድ የሆኑ ሳይንቲስቶችን እናያለን ማለት ነው። ከእነሱ ሌሰን እንወስዳለን። ኢኒሺየት እንድንሆን ለፊውቸር ኬሪየራችንም ያግዘናል። ዩኒት 3 ላይ ሴል ቲዮሪ ሴልስ ነው። ሴል ቲዮሪ፣ ሴል ስትራክቸር ኤንድ ፋንክሽን፣ ታይፕስ ኦፍ ሴልስ፣ አኒማል ኤንድ ፕላንት ሴል፣ ኦብዘርቪንግ ሴል አንደር ማይክሮስኮፕ፣ ዘ ሴል ኢን ኢንቫይሮንመንት፣ ፓሲቭ አክቲቭ ትራንስፖርት፣ ሌቭል ኦፍ ባዮሎጂካል ኦርጋናይዜሽን እነዚህ ከበር እናደርጋለን። ዩኒት 4 ሪፕሮዳክሽን ኢንትሮዳክሽን እናያለን። አሴክሹዋል እና ሴክሹዋል ሪፕሮዳክሽን ዲፈረንሱን እናያለን። አሴክሹዋል ውስጥ ፊዥን፣ ፍራግመንቴሽን፣ በዲንግ፣ ቬጂቴቲቭ ፕሮፓጌሽን እናያለን። ሴክሹዋል ሪፕሮዳክሽን ኢን ሂውማን ፕራይሜሪ ኤንድ ሰከንዳሪ ሴክሹዋል ካራክተሪስቲክስ እናያለን። በሜል በፊሜል ሪፕሮዳክቲቭ ስትራክቸራቸው እናያለን። ማንስትሬሽን፣ ሂውማን ሄልዝ ኒውትሪሽን ኤንድ ዲዚዝ የሚለው እናያለን። ፉድ ማለት ምንድነው? ኒውትሪሽን ማለት ምንድነው? ኒውትሪየንትስ ምንድነው? ባላንስድ ዳይት፣ ዲፊሺየንሲ ዲዚዝ፣ ማልኑትሪሽን፣ ሳብስታንስ አቢዩዝ፣ ኢንፌክሽን ኤንድ ነን ኢንፌክሽየስ ዲዚዝ። ኢንፌክሽየስ ዲዚዝ ምን ማለት ነው? ነን ኢንፌክሽየስ ዲዚዝ ምን ማለት ነው ሚሉት እናያለን። ሪኒውድ ኒውትሪሽናሊስት ኢን ኢትዮጵያ በዚህ በኒውትሪሽን ዘርፉ
በደንብ የታወቁና ኤግዘምፕለሪ የሚሆኑ ሳይንቲስቶች እናያለን። ዩኒት 6 ኢኮሎጂ ውስጥ what does that mean by the word ecology ጀምረን ባዮቲክ እና ባዮቲክ ኮምፖነንቱን፣ ኢኮሎጂካል ሌቭሉን፣ ኢኮሲስተሙን፣ ባዮምስ፣ ኢኮሎጂካል ሳክሰሽን እነዚህ በሚገባ እናያለን። በተለይ ወደ መጨረሻው ቻፕተር ያለው ብዙ ጊዜ መምህራኖች ጊዜ ስለሚያጥራቸው ሃይ ስኩል ላይ ከበር ስለማይሆን በስፔሻል ባደረጉ መምህራኖች ከበር የሚደረግ ቶፒክ ነው። ኢኮሎጂካል ሳክሰሽን ኤንድ ኢኮሎጂካል ሪሌሽንሺፕ የሚለው ድረስ እነዚህ 6 ቻፕተሮች ግማሹን ላብ ውስጥ ግማሹን ደግሞ ሌክቸር ሩም ውስጥ ከበር እናደርጋለን ማለት ነው። ሶ ይሄ ነው በአጠቃላይ አካዳሚው ወደ እናንተ እንዲደርስ እንዲስፋፋ ማገዝ ይኖርባቸዋል።